ሰላም ጤና ይስጥልን የዋንቲ ዩቲዩብ ቤተሰቦች በያላችሁበት የእግዚአብሔር ሰላምና ፍቅር ከእናንተ ጋር ይሁን። እንኳን ወደ ክፍል 9 የመጽሐፍ ቅዱስ ጥያቄና መልስ ዝግጅታችን በሰላም መጣችሁ። ከሁሉም አስቀድሞ በትናንትናው ዕለት የጀመረውን በቤተ ክርስቲያን ሥርዓት መሠረት ጾመ ነቢያት በመባል የሚታወቀውን በሕዝብ ዘንድ ግን የሐዋርያት ወይም የሰኔ ጾም ተብሎ ለሚጠራው ታላቅ የጾም ወቅት እንኳን በሰላምና በጤና ደረሳችሁ። ይህንን በረከተ ሥጋና በረከተ ነፍስ የምናገኝበትን ታላቅ ወቅት አስመልክቶ ዛሬ ልዩ ወቅታዊ ጥያቄ ያካተናል። በዛሬው ጥያቄና መልስ ከተለመዱት ክፍሎቻችን በ10 ጥያቄዎች ከፍ አድርገን አጠቃላይ 30 በጥንቃቄ የተመረጡ ጥያቄዎችን ይዘን ቀርበናል። ራሳችሁን ፈትኑ። ከእነዚህ 30 ጥያቄዎች ውስጥ 25ቱን በትክክል መመለስ ከቻላችሁ መጽሐፍ ቅዱስን በሚገባ እንደምታውቁ ማረጋገጫ ነው። እስከ መጨረሻው አብራችሁን ቆዩ። ውጤታችሁንም በኮመንት ላይ ማስቀመጥ እንዳትረሱ። አሁን ቀጥታ ወደ መጀመሪያው ጥያቄ እናልፋለን። ጥያቄ ቁጥር 1 በሕግጋተ ቤተ ክርስቲያን ጾመ ነቢያት ተብሎ የሚጠራውን ጾም ሐዋርያት የጾሙት ከየትኛው ታላቅ በዓል ማግስት ጀምሮ ነው? ሀ ከትንሣኤ በዓል ማግስት፣ ለ ከመንፈስ ቅዱስ መውረድ በዓለ ሐምሳ ማግስት፣ ሐመርሃ ከልደት በዓል ማግስት፣ መ ከጥምቀት በዓል ማግስት። መልሱ ለ ከመንፈስ ቅዱስ መውረድ በዓለ ሐምሳ ማግስት። ሁለተኛው ጥያቄ እግዚአብሔር አብርሃምን ከሀገሩ ወጥቶ ወደሚያሳየው ምድር እንዲሄድ ሲያዘው አብርሃም በወቅቱ ስንት ዓመቱ ነበር? ሀ 100 ዓመት፣ ለ 75 ዓመት፣ ሐመርሃ 50 ዓመት፣ መ 90 ዓመት። መልሱ ለ 75 ዓመት። ሶስተኛ ጥያቄ ጌታችን ኢየሱስ ክርስቶስ በደቀ መዛሙርቱ መካከል ትልቅ የሚባለውን ማን እንደሆነ ሲጠይቁት ምሳሌ አድርጎ ያሳያቸው ማንን ነበር? ሀ ትንሽ ሕፃንን፣ ለ ቂሳርያን፣ ሐመርሃ ካህናትን፣ መ ራሱን። መልሱ ሀ ትንሽ ሕፃንን። አራተኛ ጥያቄ በብሉይ ኪዳን መሠረት እግዚአብሔር ሰማይና ምድርን ከመፍጠሩ በፊት መጀመሪያ ይሁን ብሎ የፈጠረው ምንድን ነው? ሀ ውሃ፣ ለ ብርሃን፣ ሐመርሃ እጽዋት፣ መ እንስሳት። መልሱ ለ ብርሃን። አምስተኛ ጥያቄ በሐዲስ ኪዳን ታሪክ መሠረት ጌታችን ኢየሱስ ክርስቶስ የተወለደው በየትኛው የይሁዳ ንጉሥ ዘመን ነበር? ሀ በንጉሥ ሄሮድስ ዘመን፣ ለ በንጉሥ አግሪጳ ዘመን፣ ሐመርሃ በንጉሥ ሰለሞን ዘመን፣ መ በንጉሥ ሳኦል ዘመን። መልሱ ሀ በንጉሥ ሄሮድስ ዘመን። ስድስተኛው ጥያቄ በብሉይ ኪዳን መሠረት እግዚአብሔር ለሕዝበ እስራኤል በምድረ በዳ የሰጣቸው 10ቱ ቃላት ሕግጋት በስንት ድንጋይ ጽላቶች ተጽፈው ነበር? ሀ በ1 ጽላት፣ ለ በ3 ጽላቶች፣ ሐመርሃ በ2 ጽላቶች፣ መ በ5 ጽላቶች። መልሱ ሐመርሃ በ2 ጽላቶች። ሰባተኛው ጥያቄ በመጽሐፍ ቅዱስ መሠረት መጥምቁ ዮሐንስ በምድረ በዳ እያስተማረ ሳለ ምግቡ ምን ነበር? ሀ አንበጣና የበረሃ ማር፣ ለ ስንዴና ገብስ፣ ሐመርሃ አሳና እንጀራ፣ መ ፍራፍሬዎች ብቻ።
መልሱ ሀ አንበጣና የበረሃ ማር። 8ኛ ጥያቄ በብሉይ ኪዳን ታሪክ መሰረት ታናሹ ዳዊት ግዙፉን ፍልስጤማዊ ጎልያድን ድል ያደረገው በምን መሳሪያ ነበር? ሀ በሰይፍና በጋሻ፣ ለ በወንጭፍና በድንጋይ፣ ሐመርኋ በጦርና በቀስት፣ መ በብረት በትር። መልሱ ለ በወንጭፍና በድንጋይ። 9ኛ ጥያቄ ጌታችን ኢየሱስ ክርስቶስ በወንጌል ትምህርቱ የምድር ጨውና የዓለም ብርሃን ብሎ የጠራቸው እነማንን ነው? ሀ ፈሪሳውያንን፣ ለ መላእክትን፣ ሐመርኋ ደቀ መዛሙርቱን፣ መ ነገስታትን። መልሱ ሐመርኋ ደቀ መዛሙርቱን። 10ኛ ጥያቄ በብሉይ ኪዳን ታሪክ ውስጥ ሕዝበ እስራኤልን ከግብፅ ባርነት መርቶ ያወጣው ታላቅ መሪ ማን ነው? ሀ አሮን፣ ለ ኢያሱ፣ ሐመርኋ ዮሴፍ፣ መ ሙሴ። መልሱ መ ሙሴ። 11ኛ ጥያቄ በሉቃስ ወንጌል መሰረት መልአኩ ቅዱስ ገብርኤል ለድንግል ማርያም የጌታን መወለድ ያበሰራት በየትኛዋ ከተማ ትኖር ሳለ ነበር? ሀ በኢየሩሳሌም፣ ለ በናዝሬት፣ ሐመርኋ በቤተልሔም፣ መ በዮርዳኖስ። መልሱ ለ በናዝሬት። 12ኛው ጥያቄ ሐዋርያው ጳውሎስ ወደ ቆሮንቶስ ሰዎች በጻፈው ታዋቂው አንደኛ መልእክቱ ምዕራፍ 13 መሰረት ከሁሉ የሚበልጠው ጸጋ የትኛው ነው? ሀ ትንቢት መናገር፣ ለ እምነት፣ ሐመርኋ ፍቅር፣ መ ተስፋ። መልሱ ሐመርኋ ፍቅር። 13ኛው ጥያቄ በኦሪት ዘፍጥረት መሰረት የያዕቆብ ልጆች ወንድማቸውን ዮሴፍን በስንት የብር ሳንቲም ነበር ለነጋዴዎች የሸጡት? ሀ በ30 ብር፣ ለ በ20 ብር፣ ሐመርኋ በ50 ብር፣ መ በ10 ብር። መልሱ ለ በ20 ብር። 14ኛው ጥያቄ በአዲስ ኪዳን ታሪክ መሰረት ጌታችን ኢየሱስ ክርስቶስ በባህር ላይ እየተራመደ ወደ ደቀ መዛሙርቱ በመጣ ጊዜ አይቶ ሲከተለው በውሃው ላይ መራመድ የጀመረውና በኋላ ግን በመጠራጠሩ መስመጥ የጀመረው ሐዋርያ ማን ነው? ሀ ሐዋርያው ዮሐንስ፣ ለ ሐዋርያው ቶማስ፣ ሐመርኋ ሐዋርያው ጴጥሮስ፣ መ ሐዋርያው እንድርያስ። መልሱ ሐመርኋ ሐዋርያው ጴጥሮስ። 15ኛው ጥያቄ በብሉይ ኪዳን መሰረት ንጉሥ ሰለሞን ከእግዚአብሔር የተሰጠውን ጥበብ ተጠቅሞ በሁለት ሴቶች መካከል የተነሳውን የትኛውን ክርክር በትክክል ፈረደ? ሀ ስለ መሬት ይዞታ፣ ለ ስለ ወርቅ ስርቆት፣ ሐመርኋ በሕይወት ስላለው ሕፃን ልጅ እናትነት፣ መ ስለ ባል ፍቺ። መልሱ ሐመርኋ በሕይወት ስላለው ሕፃን ልጅ እናትነት። 16ኛው ጥያቄ በሐዋርያት ሥራ መጽሐፍ መሰረት በመጀመሪያው የክርስቲያን ማህበረሰብ ውስጥ እግዚአብሔርንና ሐዋርያትን በመዋሸት የመሬታቸውን ዋጋ በመደበቅ ወዲያውኑ የወደቁና የሞቱ ባልና ሚስት እነማን ናቸው? ሀ
አቂላና ጵርስቅላ፣ ለ ሐናንያና ሰጲራ፣ ሐመርሃ ፊልሞናና አፍቢያ፣ መ ዘካርያስና ኤልሳቤጥ። መልሱ ለ ሐናንያና ሰጲራ። 17ኛው ጥያቄ በብሉይ ኪዳን ታሪክ ነቢዩ ኤልሳዕ የሶርያውን የሰራዊት አለቃ የንስማንን ለምጽ ያነጻው በየትኛው ወንዝ ውስጥ 7 ጊዜ እንዲጠመቅ በማዘዝ ነበር? ሀ በዮርዳኖስ ወንዝ፣ ለ በኤፍራጥስ ወንዝ፣ ሐመርሃ በናይል ወንዝ፣ መ በታቦር ወንዝ። መልሱ ሀ በዮርዳኖስ ወንዝ። 18ኛው ጥያቄ ጌታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ መጀመሪያ የተገለጠላቸው መግደላዊት ማርያምና ሌላዋ ማርያም ሊይዙት ሲሉ ምን አላቸው? ሀ ሂዱና ለወንድሞቼ ንገሩ፣ ለ አትንኩኝ፣ ሐመርሃ አትፍሩ፣ መ ሁሉም መልስ ናቸው። መልሱ መ ሁሉም መልስ ናቸው። 19ኛው ጥያቄ እስራኤላውያን ከግብፅ ወጥተው በምድረ በዳ ሳሉ የሚመገቡትና በየቀኑ ከሰማይ የሚወርድላቸው መለኮታዊ ምግብ ምን ተብሎ ይጠራ ነበር? ሀ መና፣ ለ ሰሊጥ፣ ሐመርሃ ህብስት፣ መ ማር። መልሱ ሀ መና። 20ኛ ጥያቄ ሐዋርያው ጴጥሮስ በኢየሩሳሌም በወህኒ ቤት ታስሮ ሳለ በታላቁ ታምር ከእስር ቤት የመራውና ያወጣው ማን ነበር? ሀ የከተማው ሕዝብ አመፅ፣ ለ የእግዚአብሔር መልአክ፣ ሐመርሃ ወንድሙ እንድርያስ፣ መ የወህኒው ጠባቂ። መልሱ ለ የእግዚአብሔር መልአክ። 21ኛው ጥያቄ በመጽሐፈ አስቴር መሰረት የአይሁድ ወገን የሆነችው አስቴር ንግሥት ሆና የተሾመችው በየትኛው ታላቅ ግዛት ላይ ነበር? ሀ በባቢሎን ግዛት፣ ለ በፋርስና ሜዶን ግዛት፣ ሐመርሃ በግብፅ ግዛት፣ መ በሮም ግዛት። መልሱ ለ በፋርስና ሜዶን ግዛት። 22ኛው ጥያቄ ሐዋርያው ጳውሎስ ለጢሞቴዎስ በጻፈው መልእክቱ በአንተ ውስጥ ያለውን የጸጋ ስጦታ ቸል አትበል ሲለው ይህ ስጦታ የተሰጠው በትንቢትና በምን እንደሆነ ገልጿል? ሀ በሽማግሌዎች እጅ መጫን፣ ለ በሕልም መገለጥ፣ ሐመርሃ በመልአክ ስብከት፣ መ በሕጉ መጽሐፍ ንባብ። መልሱ ሀ በሽማግሌዎች እጅ መጫን። 23ኛው ጥያቄ በኦሪት ዘፍጥረት መሰረት አብርሃም ከኮርዶሳጎምርና አብረውት ከነበሩት ነገስታት ጋር ተዋግቶ ሲመለስ የሰላም ንጉስና የልዑል እግዚአብሔር ካህን የሆነውና በአስራትና በበረከት የተቀበለው ማን ነው? ሀ አበሜሌክ፣ ለ መልከጼዴቅ፣ ሐመርሃ ይስሐቅ፣ መ ሎጥ። መልሱ ለ መልከጼዴቅ። 24ኛው ጥያቄ ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ላይ እኔ እውነተኛ የወይን ግንድ ነኝ ካለ በኋላ ገበሬውና የወይን አትክልተኛው ማን እንደሆነ ገልጿል? ሀ መንፈስ ቅዱስ፣ ለ አብ አባቱ፣ ሐመርሃ ሙሴ፣ መ መላእክት። መልሱ ለ አብ አባቱ።
25ኛው ጥያቄ በብሉይ ኪዳን መሰረት ነቢዩ ኤርምያስ ትንቢት መናገር በጀመረበት ወቅት ገና ወጣት ስለነበረ እግዚአብሔርን ብላቴና ነኝ መናገር አላውቅም ባለው ጊዜ እግዚአብሔር ፍርሃቱን ለማራቅ ምን አደረገለት? ሀ እጁን ዘርግቶ አፉን ዳሰሰው። ለ ታላቅ ብርሃን አሳየው። ሐመር ውሃ መጽሐፍ ሰጠው። መ በመላእክት አሳሰበው። መልሱ ሀ እጁን ዘርግቶ አፉን ዳሰሰው። 26ኛው ጥያቄ በሐዋርያት ሥራ መጽሐፍ መሰረት ኢትዮጵያዊ ጃንደረባ በሰረገላ ላይ ሆኖ ያነበው የነበረው የትኛውን የነቢይ መጽሐፍ ነበር? ሀ ትንቢተ ኤርምያስን። ለ ትንቢተ ዳንኤልን። ሐመር ውሃ ትንቢተ ኢሳይያስን። መ ትንቢተ ሕዝቅኤልን። መልሱ ሐመር ውሃ ትንቢተ ኢሳይያስን። 27ኛው ጥያቄ በብሉይ ኪዳን ታሪክ መሰረት ንጉሥ ሳኦል እግዚአብሔርን በበደለና መንፈስ ቅዱስ ከእርሱ በራቀ ጊዜ ክፉ መንፈስ እንዳያስጨንቀው በገና በመደርደር የሚያረጋጋው ማን ነበር? ሀ ሰለሞን። ለ ዳዊት። ሐመር ውሃ ሳሙኤል። መ ዮናታን። መልሱ ለ ዳዊት። 28ኛው ጥያቄ ጌታችን ኢየሱስ ክርስቶስ በተራራው ስብከቱ ላይ ከሰማይ ወፎች ተማሩ ካለ በኋላ ሁለተኛ ምሳሌ አድርጎ ሳይደክሙና ሳይፈትሉ እግዚአብሔር ያለብሳቸዋል ያላቸው ፍጥረታት እነማን ናቸው? ሀ የበረሃ ዛፎችን። ለ የሜዳ አበቦችን። ሐመር ውሃ የሜዳ ፍየሎችን። መ የባህር ዓሣዎችን። መልሱ ለ የሜዳ አበቦችን። 29ኛው ጥያቄ በኦሪት ዘፍጥረት መሰረት የሶዶምና ጎሞራ ጥፋት በሆነ ጊዜ የሎጥ ሚስት ወደ ኋላ ዘወር ብላ በመመልከቷ ምክንያት ወደ ምን ተለወጠች? ሀ ወደ ድንጋይ ሐውልት። ለ ወደ ጨው ሐውልት። ሐመር ውሃ ወደ አመድ። መ ወደ አሸዋ። መልሱ ለ ወደ ጨው ሐውልት። 30ኛው ጥያቄ ሐዋርያው ጳውሎስ ወደ ፊልጵስዩስ ሰዎች በጻፈው መልእክቱ ላይ እኔ ግን ከሁሉ ይልቅ ክርስቶስን ማግኘቴ ይበልጣል ካለ በኋላ የቀደመውን ክብሩንና ጥቅሙን ሁሉ ምን አድርጎ እንደቆጠረው ገልጿል? ሀ እንደ ወርቅ። ለ እንደ ጉድፍ ቆሻሻ። ሐመር ውሃ እንደ ህልም። መ እንደ ትርፍ። መልሱ ለ እንደ ጉድፍ ቆሻሻ። ውድ የዋንቲ ቲዩብ ተከታታዮቻችን ለዛሬው ከወትሮ ከፍ አድርገን ያዘጋጀናቸውን 30 አስገራሚና አስተማሪ የመጽሐፍ ቅዱስ ጥያቄዎችና መልሶችን እነዚህን ይመስሉ ነበር። ታዲያ በመግቢያችን ላይ እንደገለጽ ነው ከ30 ጥያቄዎች 25 እና ከዚያ በላይ በትክክል በመመለስ መጽሐፍ ቅዱስን በሚገባ እንደምታውቁ ያረጋገጣችሁ እነማን ናችሁ? ውጤታችሁን በኮመንት መስጫው ላይ በታማኝነት አጋሩን። ይህ ዝግጅት መንፈሳዊ ዕውቀታችሁን ካሳደገላችሁና መንፈሳችሁን ካደሰላችሁ ላይክ ማድረጉ እንዳትረሱ። ለወዳጅ ዘመዶም እንዲደርስ ሼር አድርጉት። ለዋንቲ ቲዩብ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግና የደወል ምልክቷን በመጫን በየሳምንቱ የሚለቀቁ አዳዲስና መንፈሳዊ ዝግጅቶቻችንን በቅድሚያ እንዲደርሳችሁ አድርጉ። በቀጣዩ ክፍል 10 ይበልጥ በሚያጠያይቁና ልዩ በሆኑ ጥያቄዎች እስክንገናኝ ድረስ ፈጣሪ አምላክ ማስተዋሉንና ሰላሙን ያብዛልን። ለመላው የክርስትና እምነት ተከታዮችም መልካም የጾም ወቅት ይሁንላችሁ። ቸር ሰንብቱ።